ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። በቅድሚያ አበይት ነጥቦቹን በማስቀደም እንጀምራለን። ኤርትራ ጠንከር ያለ መግለጫ አወጣች። በዓሉ በሰላም ተከብሯል አለ ፖሊስ። አሜሪካ ለኢትዮጵያ ድጋፍ አደርጋለሁ ብላለች ተብሏል። አብራችሁን ቆዩ። በቀጣይ ርዕሳችን የኤርትራ ማስታወቂያ ሚኒስትር ጠንከር ያለ መግለጫ ወጥቷል። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮች ክፉኛ ያበሳጨ ይመስላል ተብሏል። ይህን ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነፃነታችን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘ ነው ብለዋል። የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎቹ ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑም ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህም የኢራቅና የኩዌት ታሪክ አጣቅሷል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሳለፍ ምን ይመስል እንደነበር ለሰራዊታቸውም አመራሮቹና መኮንኖች የጦርነት ትንታኔ ሲሰጡ ታይቷል ተብሏል። በቀጣይ መረጃችን የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ ሐሰት የተሟላና ተንኮል አዘል በማለት ውድቅ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣን ይችል እንደነበረ ገልጸዋል። የውሃና ኢነርጂ ሚኒስቴር ዛሬ ባወጣ መግለጫም ግብጽ በሐሰት የተሟላ ቅራኔ የተሟላበትና የተዛባ ረጅም መግለጫ አወጥታለች ሲል ከሷል። የግብጽ ውሃ ከሀብትና መስኖ ሚኒስቴር ያወጣ መግለጫም ዓለም አቀፉ ማህበረሰብን ለማሳሳትና እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጸዋል። ግብጽ ትናንት ባወጣችው መግለጫ የህዳሴ ግድብ ህገወጥ ስትል የጠራችው ሲሆን የግድቡ አስተዳደር በወሰነው ግዴለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ትከሳለች። የግብጽ መግለጫም ኢትዮጵያ የህዳሴ ግድብ መረቃቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለ ውሃ ይዛም ነበር በማለት ይወነጅላል። በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለ ውሃ ለመልቀቅ ወሰኑ ብለዋል። በቀጣይ መረጃችን በዓሉ በሰላም ተከብሯል። ፖሊስ የገዳ ስርዓት አካል የሆነው የሆረ ፊንፊኔ ኢሬቻ በዓል እሴቱን ጠብቆ በስኬት መከበሩን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። በርካታ ታዳሚዎች፣ ልዩ ልዩ ብሔር ብሔረሰቦችና የመንግስት ስራ ኃላፊዎች፣ የውጭ ሀገር ዜጎችና ቱሪስቶች የታደሙበት ኢሬቻ ለሀገር መንሰራራት በሚል መሪ ቃል የተከበረው የዘንድሮው የሆረ ፊንፊኔ የኢሬቻ በዓል በደማቅ ስነ ስርዓት በስኬትና በሰላም መከበሩን የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። በያዝነው አዲስ ዓመት በርካታ ህዝብ ወደ አደባባይ በመውጣት ያከበራቸው ሃይማኖታዊና ህዝባዊ በዓላት ፍጹም በስኬት ተከብረው መጠናቀቃቸውን አዲስ አበባ ፖሊስ ገልጾ የሆረ ፊንፊኔ ኢሬቻ በዓል ባህላዊ ይዘቱን ጠብቆ በድምቀትና ፍጹም ሰላማዊ በሆነው እንዲከበር በገዳዎች፣ ሀደ ሲንቄዎች፣ ፎሌዎች፣ የከተማው ነዋሪ እንዲሁም በየእርከኑ የሚገኙ የአስተዳደር አካላት ላደረጉት አስተዋጽኦና ኃላፊነታቸውን በአግባቡ ለተወጡ የጸጥታና የደህንነት ተቋማት አመራሮችና አባላት የአዲስ አበባ ፖሊስ ጠቅላይ መምሪያ በጸጥታና ደህንነት ተቋማት ስም ምስጋናውን አቅርቧል። ጠቅላይ መምሪያው አያይዞም እንደገለጸውም በነገው ዕለት በቢሾፍቱ ከተማ የሚከበረው የሆረ አርሰዴ የኢሬቻ በዓል በሰላም እንዲጠናቀቅ የጸጥታ ተቋማት ዝግጅታቸውን አጠናቀው ወደ ተግባር እየገቡ ስለሆነ
ህዝቡ የተለመደ ትብብሩን አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የመጨረሻ መረጃችን አሜሪካ ኢትዮጵያ የምትገነባው ግዙፍ አውሮፕላን ማረፊያ ድጋፍ ለማድረግ ማቀዷ ተሰማም። ይህም የአፍሪካ ቀንድ ትራምፕ የመጀመሪያ ትልቅ ተነሳሽነት ነው ተብሏል። አሜሪካ በኢትዮጵያ 10 ቢሊዮን ዶላር ለሚገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገባች። ይህም የፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ የመጀመሪያ ትልቅ የቢዝነስ ተነሳሽነት ተደርጎም ተወስዷል ተብሏል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ባሎስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ብሎ በኢትዮጵያ ጉብኝት ባደረጉበት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን አስታውቀዋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ከሆነ ብሎንስ የአፍሪካ የዓለም አቀፍ ልማት ፋይናንስ ኮርፖሬሽን ፕሮጀክቱን እንደሚሳተፍ እና ከቦይንግ ጋር በመተባበር ከኢትዮጵያ አየር መንገድ እና በአፍሪካ ባሉ ሌሎች ስራዎች ላይ እየሰራ መሆኑን አረጋግጧል።